ሊመጣ ያለው ይመጣል። በተለይ ባለንበት በዚህ የመጨረሻ ዘመን ላይ ብዙ አስደንጋጭ ነገሮች በምድራችን ውስጥ የሚከሰቱ ክስተቶችን ስንሰማ በብዙ አይነት ህይወታችን ሊረበሽ ሊናወጥ ይችላል። የእግዚአብሔር ቃል ግን ይህ አስቀድሞ ሊሆን እንደሚገባው በመንገር እኔና እናንተን እንድንበረታ በተሰጠን እውነት ላይ ጸንተን እንድንቆም የእግዚአብሔር ቃል ይመክረናል። ይህንን በተመለከተ ከዕብራውያን መልእክት ምዕራፍ 10 ከቁጥር 37 እስከ 39 ያለውን አነብና እንጸልያለን። የእግዚአብሔር ቃል እንዲህ ይላል፣ ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል። ወደኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑት ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም በማለት የእግዚአብሔር ቃል ይናገራል። ተወዳጆች፣ በዚህ ስፍራ ላይ እግዚአብሔር እንደ ተስፋ ቃሉ በምድር ላይ ሊሆን ብሎ የወሰነው ውሳኔዎች ሁሉ መሆናቸው ግድ ነው። ነገር ግን እኔና እናንተ ከጥፋት ልናመልጥበት እግዚአብሔር የሰጠን አንድና ብቸኛ በሆነው መንገድ በመድኃኒታችን በጌታችን በኢየሱስ ክርስቶስ የማዳን ሥራ ላይ ታምነን ጸንተን እንድንቆም የእግዚአብሔር ቃል ይመክረናል። ይህንን በተመለከተ መድኃኒታችን ጌታችን ኢየሱስ ክርስቶስ በመጨረሻው ሰዓት ለደቀ መዛሙርት የተናገራቸው የማቴዎስ ወንጌል ምዕራፍ 24 ቁጥር 6 ላይ እንዲህ በማለት የእግዚአብሔር ቃል ይነግረናል። የጦርንም ወሬ ትሰሙ ዘንድ አላችሁና ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ መጨረሻው ገና ነው በማለት ይናገራል። ብዙ የምንሰማቸው አስቸጋሪ ከባድ የምንላቸው በሰው ሁኔታ ፍጻሜ ሊያገኙ የማይችሉ ጦርነቶች ሊከሰቱ ይችላሉ። ሆኖም እነዚህ ነገሮች ሁሉ ግን ከእግዚአብሔር አምላካችን ፈቃድና ቁጥጥር ውጭ ናቸው ማለት አንችልም። እግዚአብሔር አምላካችን እነዚህ ነገሮችን በሙሉ የምጥ ጣር መጀመሪያ ናቸው በማለት ይነግረናል። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል። ራብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናሉ። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው በማለት ይናገራል። ተወዳጆች፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያገኘነው ይህ የዘላለም ሕይወት የእግዚአብሔር መንግስት ወራሽነት የልጅነትን እያሰብን እኔና እናንተ ይህ የመጨረሻው ዘመን ላይ ጸንተን ወደኋላ እምነታችንን ሊያስጥል ካለ እንድናፈገፍግ ከሚያደርጉ ክፉ የሰይጣን ምክሮች፣ ክፉ ድምፆች ዞር ብለን በእምነት በእግዚአብሔር በአምላካችን ፊት ጸንተን እንድንቆም የእግዚአብሔር ቃል ይመክረናል። ለዚህ ነው ጻድቅ ግን በእምነት ይኖራል፣ ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም ይላል። ከሰማነው የእውነት ቃል ወደኋላ እንዳንል እግዚአብሔር አምላካችን ጸንተን በሰማነው እውነት ላይ ተመስርተን እስከ ፍጻሜው እንድንሄድ የእግዚአብሔር ቃል ይናገራል። እግዚአብሔር አምላካችን በመድኃኒታችን በኢየሱስ ክርስቶስ የማዳን ሥራ እኔና እናንተን የእግዚአብሔር ልጆች አድርጎናል። እንዲሁም የእግዚአብሔር ቃል በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህንን አንድ ነገር አትርሱ ይላል። የፍጻሜው ዘመን መቼ እንደሚሆን እንደማናውቅ እንዲሁ ነገር ግን እኔና እናንተ በዚህ በመጨረሻው ዘመን ብዙዎች መድኃኒታችን ጌታችን ኢየሱስ ክርስቶስን ሳያውቁ ወደ ጥፋት ወደ ገሃነመ እሳት እንዳይሄዱ እየጸለይን በጎውን ማን ያሳየናል ለሚሉት የእውነትን ቃል በመመስከር እስከ ፍጻሜው በእግዚአብሔር ቃል እውነት ጸንተን እንድንገኝ የእግዚአብሔር ቃል ይመክረናል። በታላቁ መጽሐፍ ቅዱሳችን በመጨረሻ በዮሐንስ ራእይ ምዕራፍ 22 ቁጥር 20 ላይም ይህንን የሚመሰክር አዎ በቶሎ እመጣለሁ፣ አሜን፣ ጌታ ኢየሱስ ሆይ ቶሎና በማለት መጽሐፍ ቅዱሳችን የጌታችንን የኢየሱስ ክርስቶስን መምጣት እንድናቻኩል ይህንን ማቻኮላችን ደግሞ የእውነትን ቃል እየመሰከርን እንደገና ደግሞ እየጸለይን የእግዚአብሔር መንግስት እንዲሰፋ ብዙዎች ከድግድግ ጨለማ ወደሚደነቅ ብርሃን እንዲመጡ እንድንመሰክርላቸው የእግዚአብሔር ቃል ያዘናል። ክብር ለእግዚአብሔር ለአምላካችን ይሁን። እንጸልያለን። እግዚአብሔር ሆይ ስለተናገርከን ስለዚህ ስለ እውነት ቃል እናመሰግናለን። በሰማነው እውነት ጸንተን እስከ ፍጻሜው መኖር እንድንችል ደግሞም ለብዙዎች የምስራችን የወንጌል ቃል መመስከር የምንችልበትን ጸጋ አብዝተህ እንድሰጠን እንጸልያለን። ሁሉ ለክብር ይሁን በጌታ በኢየሱስ ስም
አሜን። ተወዳጆች እግዚአብሔር ይባርካችሁ። ይህ መልእክት ለብዙ ወገኖች ወንድሞች እንዲደርስ ሼር፣ ኮፒ ሊንክ አድርጉት። እግዚአብሔር አምላክ በነገር ሁሉ ይባርካችሁ። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረትና አንድነት ከአሁን እስከ ዘላለም ከሁላችን ጋር ይሁን። አሜን።